ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ከረማችሁ። ዛሬ ደግሞ እጥር ምጥን ያለች አነስተኛ ቤት እንደዚሁም ለኪራይ ቤቶች የምትሆን ኪችን ካቢኔት ይዘንላችሁ መጣ ነው። ሳይዟ ሜትር ከ80 ነው። ቁመቷ ደግሞ 2 ሜትር ከ20 ነው። ወጥ አይደለችም። ስታት ወጥ ልትመስል ትችላለች። ተነቃቃይ ኪችን ካቢኔት ናት። ከዚህ በላይ ያለችው ለብቻ ትነሳለች። ከዚህ በታች ያለው ለብቻ ነው። ይህን በምታንቀሳቅስበት ሰዓት ምንም አይነት የሰው ኃይል ሳይጠበቅባቸው ሁለት ሰው ብቻ ማንቀሳቀስ የሚችል አይነት የኪችን ካቢኔት አይነት ነው። እዚህ ጋር ደግሞ በደንበኞች ምርጫ ዳርና ዳር መስታወት አድርገንለታል። የሚታዩ እንደ ሲኒ የመሳሰሉ እቃዎችን ማስቀመጫ እንዲሆናችሁ። ሲቀጥል እዚህ ጋር ደግሞ የሳህን መደርደሪያዎች አሉ። አነስ ብላ ሁሉም ነገር ያሟላች ኪችን ካቢኔት ናት። እዚህ ጋር ደግሞ እንደዚህ አይነት ተከፋች ክላስ አላት ውስጥ ላይ እና ውስጥ ላይ ደግሞ ሰፋፊ ናቸው እንደምታዩት። ውስጥ የሚገባል ከአንድ ሊያስቀምጡ አድርገን ሁለት ክላስ ነው ያደረግንላቸው። ሁሉም ጋር በተመሳሳይ ነው እንደዚህ ያደረግ ነው። በሩ ደግሞ ሃይድሮሊክ ነው። ከምታዩት መስታወት ነው። ጋ ብሎ የሚዘጋው ማጠፊያ ቢሆን መስታወቱን የመስበር አድቫንቴጅ ያለው እና እነሱ ነገሮችን የሚያስቀር ማጠፊያ ነው የምንጠቀመው። ከለሩም ደግሞ ለኪችን የሚሆን ግሬ ከለር ወይም ግራጫ የሚባል አይነት ሲልቨር ከለር ነው። ቆሻሻ እንቋቋምላቸዋል። ከላይ ቶፕ ደግሞ ያው አቅም ለሌላችሁ አቅም አለን እናሰራለን የምትል ከሆነ ከላይ ያለውን በድንጋይ ነው የምናደርገው፣ ሴራሚክ ማለት ነው በግራናይት የሚደረገው። እሱ ደግሞ አቅማችን ስለማይፈቅድ እንደዚህ ሴራሚክ በመሳሰል እናንቀባላቸዋለን። እይታ ላይ ከሴራሚክ ጋር ተመሳሳይ ስለሆነ በጣም አሪፍ የሆነ እይታ አለው እና ከላይ ደግሞ ምንም አይነት ፈሳሽ ወደ ውስጥ አያስገባም። ዋተር ፕሩፍ አድርገን የሰራ ነው። እዚያ መሳቢያ ያለው ዳርና ዳር የበኩል በሮች ናቸው። ትላልቅ እቃዎች እንዲይዙ ተብሎ መክፈያ አልተደረገላቸውም። እዚህም ጋር ተመሳሳይ ከዳረኛ ጋር ተመሳሳይ ነው። የስራ ቦታችን ላይ ትንሽ አቧራ ስላለ እይታ ላይ በደንብ ወጥቶ አልታየም እንጂ በጣም የምታምር ኪችን ካቢኔት ናት። እናንተም ስለዚህ ኪችን ካቢኔት ያላችሁን አስተያየት በኮሜንት መስጫ ላይ ትሰጡናላችሁ። ስራዋ እንግዲህ እኛ ከጠበቅናት በላይ እጅግ ዘመናዊና የምታምር የሆነች ኪችን ካቢኔት ነው። ዘመኑ ደግሞ የኪችን ካቢኔት ነው። ቡፌዎች የቀሩ በኪችን ካቢኔት የሚተኩ ይገኛሉና እናንተ እንግዲህ እንደዚህ አይነት አነስ ያሉ ኪችን ካቢኔቶችን በማድረስ ቤታችሁን ማሳመር ትችላላችሁ ማለት ነው። የምንገኘው በወሎ ኬሚሴ ነው። በማንኛውም ኢትዮጵያ ክፍል የተዘዋወሩ እናደርሳለን። ርቀት አይገድበንም። ታች ላይ በምናስቀምጥላችሁ ስልክ እየደውላችሁ ማግኘት ትችላላችሁ። ኢሞ፣ ዋትስአፕ፣ ቴሌግራም ላይ ታገኛላችሁ። ሰሞኑን እንግዲህ እንደምታውቁት በጣም ከፍተኛ የሆነ በኛ ፈርኒቸር ዘርፍ ላይ የዋጋ ጭማሪ አለና እሱን አስመልክቶ ምንም አይነት ትርፍ ጭማሪ ያደረግነው የጨመረውን እቃ ብቻ ነው ጭማሪ ያደረግነው እና እቺ ኪችን ካቢኔት አሁን ላይ 32,000 ብር ነው ዋጋዋ። ያን ያክል ጭማሪ አላደረግንም፣ ተጋነነ። ደንበኞችን በማይጎዳ መልኩ ነው የተጨመረው እና ሁላችሁም እንደዚህ አይነት መሰል ስራዎችን እኛ ጋር ማለት ትችላላችሁ። በቀጣይ ደግሞ የሚወጡ በጣም እጅግ ዘመናዊ የሆኑ በኤችዲኤፍ የተሰሩ ቁምሳጥን፣ አልጋዎች፣ በጣም ብዙ ስራዎች አሉና ቀጣይ ቪዲዮ እንዳያመልጣችሁ ሰብስክራይብ በማድረግ እንድትከታተሉ ጋብዛችኋለን። እናመሰግናለን።